ኢትዮጵያ ቪዲዮን በዚህ ስም በመጀመሪያ በጣም ደስተኛ ነኝ። ለምን ብዙ ሰዎች ኢትዮጵያ የ3000 ዓመት ታሪክ አላት እያሉ ይጠይቃሉ። ይህ እውነት ነው ወይስ ተረት? ሰላም ውድ የቻናላችን ቤተሰቦች፣ ወደ ኢትዮ ጋፋት ዩቲዩብ ቻናል እንኳን በደህና መጡ። ዛሬ ብዙ ሰዎች የሚጠይቁትን አስደሳች ጥያቄ እንመልሳለን። ኢትዮጵያ በእርግጥም የ3000 ዓመት ታሪክ አላት ወይስ ይህ በቀላሉ የሚደጋገም ንግግር ብቻ ነው? ውድ ተመልካቾቻችን፣ ቀጣይ የአክሱም መንግስት፣ ስለ አክሱም መንግስት፣ ስለ ግዕዝ ፊደላት፣ የላሊበላ አብያተ ክርስቲያናት፣ የአድዋ ድል እንዲሁም ደግሞ የአሁኗን ዘመናዊት ኢትዮጵያ እድገት ምን እንደሚመስል ቀጣይ በዝርዝር እንመለከታለን። እሺ፣ ይህን ጥያቄ ለመመለስ በመጀመሪያ ታሪክና አፈ ታሪክን መለየት አለብን። አፈ ታሪክ በባህልና በሕዝብ ትውፊት የሚተላለፍ ታሪክ ሲሆን የታሪክ ምርምር ደግሞ በጽሁፎች፣ በሐውልቶች፣ በሳንቲሞች፣ በቅርሶችና በአርኪኦሎጂስት ማስረጃ ላይ ተመስርቶ ይሆናል ማለት ነው። ኢትዮጵያ በዓለም ላይ እጅግ ጥንታዊ የሰው ልጅ መኖሪያ ከሆኑ ሀገሮች አንዷ ናት። ለምሳሌ በአፋር ክልል የተገኘችው ሉሲ የጥንታዊ ሰው ቅሪት ከ3 ሚሊዮን ዓመታት በላይ ዕድሜ እንዳላት ይገመታል። ይህም ኢትዮጵያ በሰው ልጅ ታሪክ ውስጥ ትልቅ ቦታ እንዳላት ያሳያል። ነገር ግን የሰው ልጅ ጥንታዊ መኖር እና የመንግስት ታሪክ አንድ አይደሉም። የሰው ልጅ ጥንታዊ መኖር የሚለው የሉሲ ቅሪተ አካል ከ3 ሚሊዮን ዓመታት በፊት እንደነበረ የሚገመተው እሱ የሰው ልጅ ስለመኖሩ በኢትዮጵያ የሚያመላክት የአርኪኦሎጂ ማስረጃ ሲሆን የመንግስት ታሪክ ደግሞ የተደራጀ መንግስት ታሪክን ስንመለከት ወደ 3000 ዓመታት ያህል የሚደርስ ማስረጃ እናገኛለን። ከነዚህ መካከል የዳማት መንግስትና ከዚያ በኋላ የአክሱም መንግስት በታሪክ ውስጥ ትልቅ ስፍራ ይይዛሉ። በተለይ የአክሱም መንግስት በንግድ፣ በሃይማኖት፣ በግንባታ እና በውጭ ግንኙነት በጣም የታወቀ ነበር። በወቅቱ የአክሱም ሐውልቶች፣ ሳንቲሞች እና ጽሑፎች እስከ ዛሬ ድረስ የቀሩ የታሪክ ማስረጃዎቻችን ናቸው። አንዳንድ ሰዎች ኢትዮጵያ ግሪክን ወረረች ወይም የአንድሮሜዳ ታሪክ የኢትዮጵያ ታሪክ ነው ይላሉ። እነዚህ ጉዳዮች በብዙ ሰዎች መካከል ውይይት የሚያስነሱ ናቸው። ነገር ግን በዛሬው የኢትዮጵያ ምርምር መሰረት ኢትዮጵያ ግሪክን እንደወረረች የሚያረጋግጥ ጠንካራ ማስረጃ የለም። እንዲሁም የአንድሮሜዳ፣ የሴፊዮስ እና የካሲዮፒያ ታሪኮች የግሪክ አፈ ታሪኮች እንጂ የኢትዮጵያ ለመሆናቸው የሚያረጋግጥ ጠንካራ የሆነ ማስረጃ የለንም። በእነዚህ ታሪኮች ውስጥ ኢትዮጵያ የሚለው ስም ቢጠቀስም ይህ በራሱ ብቻ እነዚህ ታሪኮች በታሪካዊ ማስረጃ የተረጋገጡ ናቸው ማለት አይደለም። የታሪክ ውበት የሚመጣው ይላል እውነታው በማስረጃ ከማወቅ ነው። ኢትዮጵያ ያላትን ታሪክ ለማሳየት እውነትን ከአፈ ታሪክ ጋር መቀላቀል አያስፈልግም። ሁለቱን መለየት አስፈላጊ ነው። የአክሱም ስልጣኔ ስንመለከት፣ የግዕዝ ጽሑፍን ስንመለከት፣ ጥንታዊ ቤተ ክርስቲያናት፣ የላሊበላ ውቅር አብያተ ክርስቲያናት፣ ከድንጋይ ከአንድ ወጥ ድንጋይ የተፈለፈሉ አብያተ ክርስቲያናት መመልከት እንችላለን። እንዲሁም በኢትዮጵያ ትልቅ ቦታ ያለውን የአድዋ ድልን እነዚህ በሙሉ ራሳቸውን የቻሉ
የሚያኮሩ ታሪኮቻችን ናቸው። ስለዚህ ኢትዮጵያ የ3000 ዓመታት ታሪክ አላት የሚለው ጥያቄ መልሱ አዎ ይሆናል ማለት ነው። ይህም በታሪካዊ ማስረጃዎች የተደገፈ ነው። ከዚያም በላይ በሰው ልጅ ጥንታዊ ታሪክ ውስጥ ኢትዮጵያ በሚሊዮኖች ዓመታት የሚቆጠር ልዩ ቦታ አላት። ታሪክን ማወቅ የወደፊቱን መገንባት ስለሆነ በቀጣይ በክፍል 2 እነዚህን በዝርዝር የሚያስረዱ ትልልቅ ታሪኮችን በተከታታይ ክፍል አዘጋጅቼ ይዤ እመጣለሁ። ቪዲዮ እስከ መጨረሻው ስለተከታተላችሁ እናመሰግናለን። ይህ ይዘት ጠቃሚ ሆኖ ከተሰማችሁ ለሌሎች እንዲደርስ ያጋሩት። ቻናላችንንም ፎሎ በማድረግ ወይም ደግሞ ሰብስክራይብ በማድረግ ይከተሉን። በሚቀጥለው ቪዲዮ ሌላ አስደሳች ታሪክ ይዘን እንመጣለን። እስከዚያው ድረስ መልካሙን ሁሉ እመኛለሁ። አመሰግናለሁ።